ሰላም ተመልካቾቻችን፣ እንኳን ወደ ኢትዮጵያ ታሪክ ቻናል በደህና መጡ። ዛሬ ስለ ንጉሥ ነገሥት ሚኒሊክ ዘመን እና ኢትዮጵያ አንድነት በ1889 በዝርዝር እንነጋገራለን። ሚኒሊክ ቀደም ብሎ ሳህለ ማርያም ተብሎ የሚጠራ ከሸዋ ነገሥታት እንደተወለደ ኢትዮጵያ አዋህዶ አዲስ አበባን አቋቁሞ ሀገሪቷን ዘመናዊ አድርጎና በአድዋ ጦርነት አፍሪካዊን ኩራት ሰጠ። ይህ ዘመን የኢትዮጵያ ዘመናዊ ግዛት መሰረት ነው። በዚህ ቪዲዮ ውስጥ የሚኒሊክ ሕይወት፣ የአንድነት ሂደት፣ የውጭ ግንኙነት፣ የአድዋ ጦርነት፣ ዘመናዊነት፣ ጥራቶች፣ ቅርስ በዝርዝር እንማማራለን። ንጉሥ ነገሥት ሚኒሊክ ቀደም ብሎ ሳህለ ማርያም ተብሎ የሚጠራ በነሐሴ 10 1844 በሸዋ አንኮበር ተወለደ። አባቱ ንጉሥ ኃይለ መለኮት የሸዋ ነገሥታት ነበረ። እናቱ ደግሞ እጅጌ ወርቁ ነበረች። ይህ ዘመነ ዘውድ የነገሥታት ዘመን ተብሎ ይታወቃል ነበር። እዚህም ትግራይ፣ ጎጃም፣ ሸዋ እና ጎንደርን እንደ ተነጣሊው መንግስት ተወዳድረው በ18 ንጉሥ ነገሥታት ቴዎድሮስ ሸዋን ድል በማድረግ ሚኒሊክን ወደ ማግደብ ወሰደ። ይህ ለ10 ዓመት የቆየ ነበር። በማገድ ወቅት ሚኒሊክ ታሪክ፣ ወታደራዊ ስልትና ዲፕሎማሲ ተማረ። በ1865 ሚኒሊክ ሸሽቶ ወደ ሸዋ ተመለሰ እና ነገሥታት ሆነ። እሱ ሸዋን አዋህዶ የዘመን ዘምድን ለማቋቋም ጀመረ። በዚህ ክፍል ውስጥ ሚኒሊክ ወጣት የማግደብ ታሪክ፣ የዘመን ዘመድ አውድ በዝርዝር እንመለከታለን። በ1889 ንጉሥ ነገሥት ዮሐንስ አምስተኛው በመተማ ጦርነት ሲሞት ሚኒሊክ ንጉሠ ነገሥት ሆነ። እሱ የኢትዮጵያን ለማዋሃድ ጀመረ። ትግራይን፣ ጎጃም፣ ቤጌምድር እና ደቡብ ክልሎች ኦሮሚያ፣ ጉራጌ፣ ሀዲያ፣ ሲዳማ፣ ወላይታ፣ ሐረርን በጦርነትና ዲፕሎማሲ አዋሃደ። እሱ ኢትዮጵያን ወደ ዘመናዊ ግዛት ቀይሯል። የሀገሪቱን ስፋት እጥፍ አድርጎታል። በ1886 አዲስ አበባን መንታ ተራራ ላይ አቋቋመ። ይህም የኢትዮጵያ ዘመናዊ ዋና ከተማ ሆነ። ይህ ከተማ የአንድነት ምልክት ነበር፣ ምክንያቱም ሚኒሊክ ኢትዮጵያ የተለያዩ ክልሎች የመጡ ሰዎች አዋህዶ። በዚህ ክፍል ውስጥ የአንድነት ሂደት በዝርዝር እንመለከታለን። በ1889 ሚኒሊክ የውጫሌ ስምምነት ከጣሊያን ጋር ከተፈራረመ። ይህ ኤርትራን ለጣሊያን በመስጠት የኢትዮጵያ ድንበር የገለጸ ነበር። ነገር ግን በስምምነቱ አንቀጽ 18 የአማርኛ እና የጣሊያንኛ ትርጉም ልዩነት ነበረ። የጣሊያን ኢትዮጵያን የተጠበቀ ግዛት እንድትሆን ተርጉማለች። ሚኒሊክ ይህን ሲያውቅ ስምምነቱን ሰረዘ። ይህም ወደ ጦርነት አመራ። በዚህ ክፍል ውስጥ የውጫሌ ስምምነት በዝርዝር እንመለከታለን። በ1889 እና በ1896 ጣሊያን ኢትዮጵያን ለማጥቃት ሞከረች። ነገር ግን ሚኒሊክ በአድዋ ጦርነት ማርች 1 1896 በኢሮፓውያን አቆጣጠር ጣሊያኖችን አሸነፈ። ይህ ጦርነት አፍሪካውያኖችን ቅኝ ገዢዎች ያሸነፈች ታሪኳን ክስተት ነው። ሚኒሊክ የውጭ ጦር መሳሪያ ተጠቅሟል እና ይህ ድል የኢትዮጵያን ገለልተኝነት አደረገ። በአድዋ ጦርነት ሚኒሊክ 100,000 ሰራዊት ስብስብ ጣሊያኖችን በከባድ ሽንፈት ገጠማቸው። በዚህ ክፍል ውስጥ የአድዋ ጦርነት በዝርዝር እንመለከታለን። ሚኒሊክ ኢትዮጵያን ዘመናዊ አደረገ። በ1898 የባቡር መስመር ከጅቡቲ ወደ አዲስ አበባ አቋቁሞ ቴሌግራፍ እና ቴሌፎን አስተዋወቀ። የመጀመሪያው ዘመናዊ ትምህርት ቤት ሚኒሊክ ሁለተኛው እና ሆስፒታል ያቋቋመ። የውጭ ግንኙነት ከሩሲያ፣ ከፈረንሳይ፣ ብሪታንያ እና አሜሪካ ጋር ተጠናከረ። በዚህ ክፍል ውስጥ ዘመናዊነት እንመለከታለን። ዛሬ ስለ ሚኒሊክ ዘመን የኢትዮጵያ አንድነት በዝርዝር ተማርን። ይህ ዘመን የኢትዮጵያ ዘመናዊነት መሰረት ነው። በተጨማሪም ለማወቅ ቻናላችን ሰብስክራይብ ያድርጉ፣ ላይክ ይጫኑና አስተያየት ይስጡ። በሚቀጥለው ቪዲዮ ስለ አድዋ ጦርነት በዝርዝር እንነጋገራለን። እግዚአብሔር ይባርክ።